ከዚህ ቪዲዮ በኋላ በመደበኛ ኮንዲሽነር፣ በሌቭን ኮንዲሽነር እና በዲፕ ኮንዲሽነር መካከል ያለውን ልዩነት በደንብ መረዳት እንችላለን። የመጀመሪያው መደበኛ ኮንዲሽነር ወይም ደግሞ የምንለቀለቀው ኮንዲሽነር ሲሆን ከሻምፑ በኋላ የምንጠቀመው የኮንዲሽነር አይነት ነው። በሻምፖ ከታጠብን በኋላ ከውስጡ የወጣውን ሞይስቸር ይመልስልናል። ምክንያቱም ሻምፖ የማድረቅ ባህሪ ስላለው ማለት ነው። በተጨማሪ ደግሞ የተያዘ ጸጉራችንን የምናፍታታበት ነው። እሱን ተቀብተን ካፍታታ ነው በኋላ እንለቀለቀዋለን ማለት ነው። ሁለተኛው ሊቪንግ ኮንዲሽነር ነው፣ የማይታጠብ ወይም ደግሞ የማንለቀለቀው። በይዘቱ ቀለል ያለ አብዛኛውን ጊዜ ዋተር ቤዝድ የሆነ የኮንዲሽነር አይነት ነው። ለምን ይጠቅመናል? ተጨማሪ ሞይስቸር ለጸጉራችን ይሰጥልናል። በተጨማሪ ደግሞ ጸጉራችን እንዳይደርቅ እንዳይሰባበር ይረዳዋል ማለት ነው። እንዴት ነው የምንጠቀመው? ከታጠብን በኋላ በእርጥቡ መቀባት፣ ከዛ በኋላ በምንፈልገው ኦይል ሲል ማድረግ፣ እርጥበት ከውስጡ እንዳይወጣ ማለት ነው። ሶስተኛው ደግሞ ዲፕ ኮንዲሽነር ነው። ወፈር ያለ ይዘት ያለው የኮንዲሽነር ሲሆን አብዛኛውን ጊዜ እንደ ሄር ማስክ የምንጠቀመው ነው። በተለያየ ምክንያት የተጎዳን ጸጉር ዘለላውን በጥልቀት ወይም ደግሞ ዲፕሊ ፔኔትሬት በማድረግ የሚጠግንልን ነው ማለት ነው። ለምን አይነት ጸጉር ይጠቅማል? በጣም ለደረቀ ጸጉርና በኬሚካል ለተጎዳ ጸጉር በጣም ጥሩ ነው። እንዴት እንጠቀመዋለን? ጸጉራችን በጣም የደረቀ ከሆነና በጣም ትሪትመንት ያስፈልገዋል ብለን ካሰብን በኖርማል ኮንዲሽነሩ ፋንታ ይህንን እንቀባና 30 ደቂቃ ቆይተን እንለቀለቀዋለን። ስቲም ብንጠቀም ደግሞ ጥሩ ነው። አሁን ስለ ልዩነታቸው በደንብ ግልጽ ይሆንላችኋል ብዬ አስባለሁ። ስላያችሁት አመሰግናለሁ። ቻው።